ሄሎ ኤቭሪዋን ዛሬ የምናወራው ስለ ቼስት ሰፖርትድ ዳምቤል ሮው ሲሆን ጀርባችሁ ቲክ እና ሞር ዴፊኒሽን ያለው እንዲሆን ከፈልጋችሁ ዲስ ኢዝ ኦል ዩ ኒድ። ብዙ ጊዜ አብዛኞቻችሁ ትኩረት ሰጥተን የምንሰራው ባክዴ ላይ ሾልደር ኤክስቴንሽን ያላቸው ወርክአውቶች ነው። እነሱ ደግሞ ላታችንን ነው ሞር ኢንጌጅ የሚያደርጉት። ቼስት ሰፖርትድ ዳምቤል ሮው የሚጠቅመን በዋነኝነት ቲክ የሆነ አፐር ባክ እንዲኖረን ሲሆን ይሄ ወርክአውት የመረጥኩበት ምክንያት ሞመንተም በጣም የሚቀንስና ሎወር ባካችን ላይ የሚኖረውን ስትረስም የሚያጠፋ ነው። ፕራይመርሊ ሂት የሚያደርገው መስል ግሩፕ ደግሞ ሚድል ትራፕስ፣ ሮምቦይድ እና ሬር ዴልት ነው። ይህ ወርክአውት ስትሰሩ ኤልቦዋችሁን ጠበብ አድርጋችሁ እስከ 30 ዲግሪ ብቻ ከሆነ ከፍታችሁ የምትሰሩት ሞር የሚሆነው ሾልደር ኤክስቴንሽን ነው ዊች ኢዝ ሞር ላታችንን ነው ሂት የምናደርገው ማለት ነው። እኛ ግን አፐር ባካችንን ስለሆነ ማሰራት የምንፈልገው መኖር ያለበት ሙቭመንት የሚሆነው ስካፑላር ሪትራክሽን ነው ማለት ነው። ይህም ማለት ሾልደር ብሌዳችንን ወደ ውስጥ ስኩዊዝ ማድረግ ወይም ደግሞ መሰብሰብ ማለት ነው። ይህን ወርክአውት ስንሰራ ኤልቦችንን ከ45 እስከ 70 ዲግሪ ክፍት አድርገን ነው መስራት ያለብን which is more horizontal abduction movement ይሆናል ማለት ነው። የዛኔ አፐር ባክ እና ሬር ዴልታችንን በደንብ ኢንጌጅ እናደርገዋለን ማለት ነው።